ሰላም ጤና ይስጥልን ተወዳጆች የዛሬ ሚያዝያ 11 2018 ዓ.ም የምሽት ዜናዎችን ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። በመካከለኛው ምስራቅ የተደቀነው የጦርነት ደመና ከምንጊዜውም በላይ እየከረረ መጥቷል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የልዑካን ቡድናቸውን ለድርድር ወደ ፓኪስታን እንደሚልኩ ቢገልጹም በኢራን ላይ የሰነዘሩት ከባድ ዛቻ ግን ዲፕሎማሲያዊ ጥረቱን አደጋ ላይ ጥሎታል። ፕሬዝዳንቱ ኢራን የቀረበላትን ፍትሐዊ ስምምነት ካልተቀበለች የአገሪቱን መሰረተ ልማቶች እንደሚያፈራርሱ ሲዝቱ፣ ኢራን በበኩሏ በዛቻ ጥላ ስር አልደራደርም ስትል ጥሪውን ውድቅ አድርጋለች። የሆርሙዝ ወሽመጥ በድጋሚ መዘጋቱን ተከትሎ የዓለም የነዳጅ ገበያ መናጋቱና የቀጠናው ኃይሎችም ጣታቸው በቃታ ላይ መሆኑን ዓለምን ከፍተኛ ስጋት ላይ ጥሏል። በቀጣዮቹ ደቂቃዎች እነዚህን አበይት ክስተቶችና ዝርዝር መረጃዎች በዓለም ላይ የሚያደርሱትን የኢኮኖሚ ተጽዕኖም አብረን እንመለከታለን። አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የአሜሪካን ልዑካን ቡድን ከኢራን ጋር ለመደራደር ወደ ኢስላማባድ ፓኪስታን እንደሚያመራ አስታውቀዋል። ፕሬዝደንቱ በጣም ፍትሐዊ ያሉትን ስምምነት ይዘው እንደሚሄዱ ቢገልጹም ድርድሩ የማሳካ ከሆነ ግን በኢራን ላይ ከባድ እርምጃ እንደሚወስዱ ዝተዋል። ትራምፕ ከእንግዲህ ደግነት የለም ኖ ሞር ሚስተር ናይስ ጋይ በማለት ኢራን የቀረበውን ስምምነት ካልተቀበለች የኢራንን የኃይል ማመንጫ ጣቢያዎችና ድልድዮች ሙሉ በሙሉ እንደሚያወድሙትና ወደ ፍርስራሽነት እንደሚቀይሩት አስጠንቅቀዋል። በዶናልድ ትራምፕ ንግግር ያልተደሰተችው ኢራን የአሜሪካን የድርድር ጥሪ ከንቱ ስትል ውድቅ አድርጋለች። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ ሰይድ ካቲብ ሀዜ እንደገለጹት ኢራን በዛቻና በአስገዳጅ ሁኔታ ውስጥ ሆና አንዳችም ድርድር አታደርግም ብለዋል። ቃል አቀባዩ አሜሪካ በመሰረተ ልማቶች ላይ ጥቃት ሰነዝራሉ ማለቷንም ሽብርተኝነት ሲሉ የፈረጁ ሲሆን ቴሄራን ወደ ፓኪስታን ተወካዮቿን እንደማትልክና ማንኛውንም ጥቃት ለመመከት ዝግጁ መሆኗን ገልጸዋል። በመካከለኛው ምስራቅ ጦርነት ምክንያት ተዘግቶ የከረመው የሆርሙዝ ወሽመጥም ለተጨማሪ ቀናት ዝግ ሆኖ እንደሚቆይ የኢራን ባለስልጣናት አስታውቀዋል። ማንኛውም በወሽመጡ በኩል ለማለፍ የሚሞክር መርከብ ጥቃት እንደሚሰነዘርበት የኢራን ባህር ኃይል አስጠንቅቋል። ትላንትናም በወሽመጡ በኩል ለማለፍ በሞከሩ መርከቦች ላይ ተኩስ መክፈታቸውንም አስታውቀዋል። በሆርሙዝ ወሽመጥ ላይ የተፈጠረው አለመረጋጋትም በዓለም የነዳጅ ገበያ ላይ ከፍተኛ ቀውስን ፈጥሯል። ባለፉት ቀናት የነዳጅ ዋጋ በድንገት ቀንሶ የነበረ ቢሆንም ኢራን ወሽመጡን እንደገና መዝጋቷን ተከትሎ ዋጋው በድጋሚ እያሻቀበ ይገኛል። ከመካከለኛው ምስራቅ ሳንወጣ የእስራኤል ጦር በሰሜናዊ ጋዛ ጃባሊያ፣ ቤታ ለሀያ እና ቤት ሃኑን በተባሉ አካባቢዎች ላይ ጥቃቱን እያጠናከረ ይገኛል። በዚህም ምክንያት በሺዎች የሚቆጠሩ ሰላማዊ ሰዎች አካባቢውን ለቀው ለመውጣት እየተገደዱ ነው። የተባበሩት መንግስታት ድርጅትና የተለያዩ ዓለም አቀፍ የእርዳታ ድርጅቶች ወደ ሰሜን ጋዛ የሚገባው ምግብና መድኃኒት እጅግ አነስተኛ በመሆኑ ከፍተኛ የረሃብ አደጋ ሊከሰት እንደሚችል በማስጠንቀቅ ላይ ይገኛሉ። የእስራኤል መከላከያ ሰራዊት በሰሜን ጋዛ በነበረው ውጊያ ላይ ተጨማሪ ወታደሮች መገደላቸውን በይፋ አስታውቋል። በሌላ በኩል የእስራኤልና ሄዝቦላህ በድንበር አካባቢ የሚካሄደው የተኩስ ልውውጥ እንደቀጠለ ነው። እስራኤል በቤይሩትና በደቡብ ሊባኖስ በሚገኙ የሄዝቦላ የጦር ይዞታዎችን ኢላማ ማድረጓን ቀጥላለች። የተኩስ አቁሙ ስምምነት ላይ ለመድረስ የሚደረጉ ዲፕሎማሲያዊ ንግግሮች አሁንም መቀጠላቸው ቢነገርም እስካሁን ግን ግልጽ የሆነ አጥጋቢ ምላሽ አልተገኘም። ተመልካቾች ለዛሬ ያዝናቸው ዜናዎች ይህንን ይመስሉ ነበረ። ቪዲዮ ከተመቻችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።